ለፖለቲካ በቃኛሉ ዶክተር ደሳለኝ ራሳቸውን ከፖለቲካ ማግለላቸው ማስታወቋል። አሁን ላይ ሰበር የተባለ መረጃ ወጥቷል። የተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ የምክር ቤቱ የሥራ ዘመን መጠናቀቅ ተከትሎም ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማግለላቸውን በይፋ ማስታወቋል። ታዲያ ባለፉት 10 ዓመታት ውስጥም በፖለቲካ ውስጥም የህዝብ አደራ ለመወጣት ጥረት ማድረጋቸው የገለጹት ዶክተር ደሳለኝም ወደፊት በሙያቸው በግል ዘርፍ ላይ በማተኮርም ሀገራቸው ለማገልገል እንዲሁም ደግሞ ለቤተሰቦቻቸው ጊዜ ለመስጠት መወሰናቸው አስረተዋል። በዚህም መሰረትም በማንኛውም የፖለቲካ ፓርቲ ውስጥም ሆነ በአባልነትም ሆነ በደጋፊነት እንደማይሳተፉ ገልጸዋል። ዶክተር ደሳለኝ ጫኔ እስከዛሬ ለሰራው ቴንኪው በፓርላማ ውስጥ ሆነ ለህዝብም ድምጽ ስላሰማ የአማራውን ጩኸትም ስለጮከ እንደነ በለጠ ሞላ ሆደን ሳታስቀደም ህሊናን ሳትሸጥ የአማራውን ህዝብ የተሰጠን አደራ በፊት ለፊት ተወታል ተናግረህለታልና ይሄን የፓርላማ የእንቅልፋም ቡድን ህዝብን አታስርቡ፣ አትግደሉ፣ የሞት አዋጅም አታውጁ ብለ ተከራክራል። ከነ መፍትሄው ደግሞ የኢትዮጵያ ችግር መውጫ ይሄ ነው ብለም ጠቁመሃል። ስለ ተማሪውም ተናግራል፣ ስለ ሰራተኛው ተናግራል። የሚሰማ ጆሮ ያለው ቢሰማ ጥሩ ነበር። በዚህ ገዳይ ቡድንም የጠበቀ እግዚአብሔር መልካሙን ያሳስበ እግዚአብሔር ይመስገንልልሃለሁ። ላንተ ቴንኪው በእውነቱ። በአርሲ ዞን ዳግም ጥቃት ተቀሰቀሰ። ኔትወርክም ሙሉ በሙሉ ተቋርጧል። መሰረት ሚዲያ እንደዘገበው በአርሲ ዞን አሰኮ ወረዳ ማክሰኞ ዕለት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ህይወትና ንብረት ላይ ጉዳት እየደረሰ መሆኑ ተሰምቷል። መረጃዎች እንደሚያመለክቱት ከማክሰኞ ምሽት ጀምሮ የኔትወርክ አገልግሎትም ሙሉ በሙሉ እንዲቋረጥም ተደርጓል። በተጨማሪ የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት መረጃዎች ወደ ውጭ እንዳይወጡ ለማድረግ ጥረት እያደረጉ መሆኑ ተገልጿል። ስለዚህ አስቸጋሪ ሁኔታ ምን ሰማችሁ? ተጨማሪ መረጃ ካላችሁ ኮሜንት ላይ አካፍሉን። ወቅታዊና ታማኝ መረጃዎች በፍጥነት እንዲደርሱ ቅጻችንን ፎሎውና ላይክ ማድረጉን አይርሱ። ውሸትን አጋለጣለሁ። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው በአርሲ ጉዳይ የተናገረው ሐሰት ነው። ዝምታም እንደ መስማማት ይቆጠራል። ይሄን የተናገረውን ስሙ። ህሊና ያላችሁ ብቻ ኮሜንት ላይ አርጉ፣ ቪዲዮ ላይክ አርጉ። አመሰግናለሁ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የአርሲ ኦርቶዶክስ ተኮር ጥቃት ከምርጫ ጋር በማያያዝ የህዝቡን በደልና ግፍ ለማፈን መጣር እጅግ አሳፋሪ ነው። አርሲ ላይ ላለፉት ዓመታት ከምርጫ በፊትም ግፍ ሲፈጸም ነበር። አሁን ከምርጫ በኋላም ቀጥሏል። ላለፉት ዓመታት በጥቂቱ የተፈጸመውን ግፍ ልግለጽላችሁ። ህዳር 2016 በርካታ ኦርቶዶክሳውያን የተገደሉበት ግፍ በአርሲ አካባቢ ተፈጽሟል። በ2018 ብቻ ጥቅምት እስከ ህዳር ባለው ከየካቲት እስከ 19 እስከ 21 ባለው እንደዚሁ መጋቢት 2018 ግፍ ተፈጽሟል። በርካታ ኦርቶዶክስ ተኮር ጥቃትም ተፈጽሞ አብያተ ክርስቲያናት ተቃጥለዋል። ሰዎች ንጹሃን በግፍ ተገለዋል። እንደዚሁ የቅርብ ጊዜው የምናስታውሰው ግንቦት 22 እስከ 24 ባለው ግፍ ተፈጽሞ በርካታ ኦርቶዶክሳውያን ተገለዋል። አብይ አህመድ እንደዚህ በፓርላማ ወጥቶ የሚዋሸውን ስንመለከት ምን ያክል ለህዝባችን መቆምና መታገል እንዳለብን ከማስረዳት በቀር ሌላ የሚያተርፈው ጉዳይ ያለ አይመስለኝም። አመሰግናለሁ። በቃ እንደናንተ ነኝ። አሁን እዚህ ያላችሁ ሁላችሁ ያላችሁ አይነት ሰው ነበርኩ ማለት ነው። ከዛ በኋላ ነው ቀስ በቀስ እየሰራን እየተዋጋን እያደግን እየሰለጠንን እያሰለጠንን አሁን ያለንበት ኃላፊነት ጋር የደረስነው እንደዛ ነው። ሁላችሁም ጠቅላይ ኤታማዦር ሹም ላትሆኑ ትችላላችሁ። ሁላችሁ ብዙ ሰው አይሆንም፣ አንድ ሰው ነው የሚሆነው ከናንተ። በእናንተ እድሜ ከናንተ ውስጥ እርግጠኛ ነኝ ጠቅላይ ኤታማዦር ሹም ይፈጠራል።
አሁን እኛ ወደፊት የሚኖረንን ኮማንዶ አየር ወለድ ስፔሻል ፎርስ ምናምን የሚፈጥርልን በአገራችንም በአፍሪካም በየትም የተከበረ ጥሩ ክብርና ስምና ዝና ያለው ዩኒት የምንፈልገው ከእናንተ ነው። እንደዛ አይነት ሰው ልትሆኑ ከሆነ ደግሞ እያስተዋላችሁ መሆን አለባችሁ። አንድ ቀጥ ወታደር ነህ፣ አየር ወለድ ነህ፣ ኮማንዶ ነህ፣ ስፔሻል ፎርስ ነኝ። ቀጥ ኬሪየር የኔ ኬሪየር በዚህ ነው የሚያድገው። ከዚህ በኋላ ወጥቼ ነጋዴ፣ ከዚህ በኋላ ወጥቼ የታክሲ ሹፌር፣ ከዚህ በኋላ ወጥቼ ግብርና ሰራተኛ ሊሆን አልችልም። ወታደር ነኝ። ከወታደርም አሰልጣኝ ነኝ። አሰልጣኝ ምን ማለት ነው? ሰው የሚፈጥር ሰው ሞዴል መጪ ትውልድ የሚከተለው መሆኑን አስባችሁ ጥሩ አሰልጣኝ እንድትሆኑ እፈልጋለሁ። ሰበር ሰበር ሰበር! የፓርላማ መቀመጫ ባዶ ቀረ። የፓርላማ አባሉ ፋኖን መቀላቀላቸው ይፋ ሆኗል። ይህ ቪዲዮ ለሁሉም ኢትዮጵያዊ ይደርስ ዘንድ ለሁሉም ጓደኞቻችሁ ስክሪኑን ጫን አድርጋችሁ በመያዝ ከታች ላይ የመጡ ወዳጆቻችሁ በሙሉ ሴንድ በሉላቸው። ይህ ድምፅ ተራ ዜና አይደለም። በአብይ አህመድ አፋኝ ስርዓት መቃብር ላይ የሚደወል የነጻነት ቃጭል ነው። የብልጽግና መንደር ዛሬ በድንጋጤ ታምሷል። የካድሬው እንቅልፍ ባይኑ አልዞር ብሏል። የህዝብ ድምፅና የፓርላማው አንበሳ የነበሩት ክቡር አርበኛ ሀብታሙ በላይነህ ያንን በግፍ የጨቀየ የቢሮ ወንበር በንቀት አሽቀንጥረው በመጣል የነጻነት አርበኝነትን ካባ ደርበው ታላቁን የፋኖን ማዕበል መቀላቀላቸው ተበስሯል። ይህ ውሳኔም የስርዓቱን የውድቀት ጀንበር ማዘቅዘቋን በግልጽ የሚያውጅ ታሪካዊ መብረቅ ነው። የህግ ባለሙያው የህዝብ ተወካዩና ምሁሩ አርበኛችን ከውሸት የፓርላማ ወንበር የነጻነት ጫካ ይበልጣል ብለው ቆርጠው ተነስተዋል። በጠመንጃ ፈሙዝ ሊያስፈራሯቸው በእስር ቤት አፋኝ ግድግዳ ሊሰብሯቸው የሞከሩትን የብልጽግና ሹማምንት ዛሬ በገዛ እጃቸው ተዋርደዋል። በአርበኛው ጽናትም አንገታቸውን ደፍተዋል። አርበኛ ሀብታሙ በላይነህ እኛ የአማራ እኛ የነጻነት ፈላጊዎች ሁሉ በጀግንነትህ ልባችን በኩራት ሞልቷል። የፋኖ ትግል የብረት ብቻ ሳይሆን የተዋጣለት የአእምሮና የፖለቲካም የረቀቀ ክንፍ መሆኑን በዚህ ቆራጥ እርምጃም ለጠላት አረጋግጣል። እናንተ የለውጥ ኃይሎች፣ ምሁራን፣ ወጣቶችና በየማዕዘኑ ያላችሁ የህዝብ ልጆች ሁሉ ከዚህ በላይ ምን የማንቂያ ደወል ትጠብቃላችሁ? የብልጽግና የጭቆና ዘመን እያበቃለት ነው። የተከለው የጥላቻ ግንብም እየፈረሰ ነው። የፋኖ አብዮት እንደ እሳተ ገሞራ ከጫፍ እስከ ጫፍ እየገነፈለ ነው። ሀብታሙ በላይነህ የዘመናችን የነጻነት ጮራ፣ የፋኖ ትግል በድል አክሊል እስኪንቆጠቆጥ ድረስ መላው የኢትዮጵያ ህዝብ ከጎን ነው። አፋኙ ብልጽግና ሆይ የፍርድ ቀን ደርሷልና ተዘጋጅ። የማይገታው የህዝብ ማዕበል መጥቶብሃል። ድል ለታላቁ የፋኖ ትግል። ጀግናው አርበኛችን በድል ተመለስ። ሁሉም ሰው በኮሜንት ለዚህ ጀግና ያለውን አድናቆት እንዲገልጽም ትዕዛዝ አስተላልፈናል። ጠቅላይ ሚኒስቴሩ ምን አሉ? ኑሮ መወደዱ የማይቀር ነገር ስለሆነ 2 እና 3 ወይም ደግሞ ከዚያ በላይ ስራ ካልሰራችሁ ኑሮ መወደዱ አይቀርም። ከ2 እና 3 በላይ ስራ ሰርታችሁ እራሳችሁን አስተዳድሩ ሲሉ በፓርላማው ላይ እንግዲህ ተደምጧል ማለት ነው። ይህ የተናገሩትን የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ናቸው።